በኢራን ግጭት ወቅት በአሜሪካ የጦር አውሮፕላኖችና ወታደሮች ላይ ስለደረሰው ከባድ ኪሳራ ዋና መረጃዎችም በአጭሩ የምንቃኝበት ዝግጅታችን ነው። ሰላም አለይኩም አለይኩም ሰላም አለይኩም። ከ20 ዓመታት በኋላ ለመጀመሪያ ጊዜ የአሜሪካ የጦር አውሮፕላን በኢራን ተመቶ መውደቁን ተከትሎ እጅግ በጣም አደገኛና ውድ ዋጋ ያስከፈለ የነፍስ አድን ዘመቻ ተካሂዷል። ታዲያ ይህ ዘመቻ ምን ይመስል ነበር? አንደኛ፣ የተራቀቀው የአሜሪካ F-15 የውጊያ አውሮፕላን በኢራን ተመቶ ሲወድቅ የጦር መሳሪያ ተቆጣጣሪ የነበረው ኮሎኔል ለ2 ቀናት ሙሉ በተራራ ላይ ተደብቆ መቆየት ግድ ሆኖበት ነበር። ታዲያ ይህን ሰው ማግኘት ልክ በእሳት ውስጥ መርፌ የመፈለግ ያህል ከባድ ቢሆንም በልዩ ኮማንዶዎች በሌሊት በሚገርም ሁኔታ ሊድን ችሏል። ሁለተኛ ደግሞ ይሄው የነፍስ አድን ትርት ሌላ ተጨማሪ አደጋ ይዞ መምጣቱ ነው። ይሄን የጠፋ አብራሪ ለመፈለግ የወጣው A-10 የተባለ አውሮፕላን ጥቃት ሲደርስበት አብራሪው በኩዌት ድንበር አቀባሊ ዘሎ ለማምለጥ ተገዷል። በዛ ላይ አዳኝ ሄሊኮፕተሮችም ተመተው የአሜሪካ ወታደሮች ሲቆስሉ፣ በኢራን በኩል ደግሞ 3 ወታደሮች ተገድለዋል። ይሄን ነው እንግዲህ አንድን ሰው ለማዳን ሲባል የሌሎች ህይወት ምን ያህል አደጋ ላይ መጣል ተገቢ ነው የሚለው ከባድ ጥያቄ የሚነሳው። በመጨረሻም አሜሪካ ሚስጥራዊ ቴክኖሎጂዋ በኢራን እጅ እንዳይገባ በማሰብ ብቻ በዘመቻ ወቅት የተበላሹ 2 የራሷን MC-130 የትራንስፖርት አውሮፕላኖች ሆን ብላ ማውደማለች። ሰላም አለይኩም ሰላም አለይኩም